በጣም የምትወዱትና ቀላል አሰራር ነው። ከንፎርሽ ይባላል። ከሻይና ከገህዋ ጋር የሚበሉት ነው። ሰርታችሁ ሞክሩት። እንግዲህ በጣም ግብአቶቹም ትንሽ ናቸው። አሰራሩም በጣም ቀላል ነው። እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስሩና ሞክሩት ማለት ነው። መቅሰስ ላይ ከፈለጋችሁ እንግዲያ ሲመጣ ምናምን አህምሺ ሻይ ገህዋ ስትጠቀሙ ጣፋጭ ነገር ስትፈልጉ እንደ አማራጭ ተጠቀሙት ማለት ነው ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነሲማ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እስኪ ትንሽ ጣፋጭ ሆነች ነገር ይዤላችሁ መጥቻለሁ። እንደምትወዷት ተስፋ አደርጋለሁ። ቀለል ያለች አሰራር ናት። እንዲሁም ከሻይ ከቡና ጋር የምትቀርብ ነገር ናት። ስሟ ምን ትባላለች መሰላችሁ? ከንፍሩሽ። ከንፍሩሽ እንደመስራት እንግዲህ የተለያዩ ትንሽ ግብአቶች ናቸው። ብዙም አይደለም የሚያስፈልጉን ግብአቶች ቀለል አድርገን እንሰራለን። እዚህ ጋር እንደሚያስፈልገው ዋናው የራሱ ዱቄት አለው። ራሱ ኸሚር ያለው ዱቄት እዚህ ጋር ይሄ ቀዩ ኪስ ማለት ነው። የራሱ ጃህዝ ነው። ኸሚር ምናምን ያለበት የከንፍሩሽ ዱቄት ነው። እዚህ ጋር ደግሞ የሩዝ ዱቄት አለን። የተወሰነ እጠቀማለሁ። እዚህ ጋር ፒኪንግ ፓውደር አለኝ። ኸሊብ ከረክ አለኝ። እዚህ ጋር ማይዋርድ አለኝ በጠርሙሱ ያለውና ዛፍራን በሙቅ ውሃ አድርጌ እዚህ ጋር አስቀምጫለሁ። እንደምታዩት ስኳር እንግዲህ ስኳር በርከት ይልበታል። ጣፋጭ ነው መሆን ያለበት የከንፍሩሹና ስኳር ላዘን በዛ ማድረግ አለብን። እዚህ ጋር 4 እንቁላል አድርጌያለሁ። እኔ የምጠቀመው 4 እንቁላል ወይም ደግሞ 3 እንቁላል በተለያየ እጠቀማለሁ። 2ም 3ም 4ም ግን በርከት አድርጌ ለመስራት ስለፈለኩኝ ሰው ቤት ስለሚሄድ እና በዛ አድርጌ ነው 4 እንቁላል እጠቀማለሁ ማለት ነው። እዚህ ጋር ደግሞ የተፈጨ ሄል አለኝ ማለት ነው። እዚህ ጋር መስሪያ ሳህኔን አቅርቤያለሁኝ። እና አሁን ውሃ ምናምን አንጠቀምም። በዚህ በሀሊቡ ካራክ ነው የምንጠቀመው ሊጡን እንትን የምንለው ማለት ነው። ውድ ቤተሰቦች አሁን እንግዲህ እንቁላሌን እመታለሁ። ለመቀረጽ ስለማይመቸኝ ራሴ እየቀረጽኩ ስለሆነ እያቆምኩኝ እያወራኋችሁ ነው ማለት ነው። ያው መስራት ስለማይጠፋችሁ የሚያስፈልጉን ግብአቶች እንደዛ አድርጌ ካሳየኋችሁ እንቁላሌን መጀመሪያ እንትኔ ላይ መስሪያ ሳህኔ ላይ እመታለሁ ማለት ነው። ተከታተሉ። ይሄው እንደምታዩት እዚህ ጋር 4ቱንም እንቁላል መትቻለሁ። እንግዲህ ለዚህ መልኩ የእንቁላሉ ሽታ እንዲሄድልኝ ምን እጠቀማለሁ መሰላችሁ? ሄል ፓውደር መጠቀም እንችላለን። ቫኒላ መጠቀም እንችላለን። ሎሚ መጠቀም እንችላለን። ማይዋርድ መጠቀም እንችላለን። ማይዋርድ ግዴታ ያስፈልጋል ማለት ነው። እንደዛ አድርጌ የእንቁላሉ ሽታ እንዲሄድልኝ ከዛም በኋላ እዚህ ጋር ያለኝን ዛፍራኔን እጠቀማለሁ ማለት ነው። አያችሁ ከለር አብሮ ይሆናል ማለት ነው ዛፍራኑና እንቁላሉ። ከዛም በኋላ ስኳሬን እጨምራለሁ። ስኳር እንዲሟሟልኝ በደንብ እነሳዋለሁ። ማይዋርድ ደግሞ ከፈለጋችሁ በሲኒ መለከት ትችላላችሁ። ከፈለጋችሁ እንደምትፈልጉት ማድረግ ትችላላችሁ። በክዳን መለከታችሁ። እኔ ግን ያው ዳይመንድ ስለምንሰራ ገስ ማድረግ አይጠፋንምና ዝም ብዬ በግምት ትንሽ ጠባ አረግበታለሁ ማለት ነው። ውድ ቤተሰቦች በዚህ መልኩ አረግና ስኳሬ እንዲሟሟልኝ በደንብ መተዋለሁ ማለት ነው። እንደዚህ እያረኩኝ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ታዲያ በደንብ ተከታተሉ። አሁን እንደዛ አድርጌ መትቼዋለሁኝ። አሁን የምጠቀመው ቀጥታ ዱቄቴን ነው የማደርገው። እኔ ይሄንን 1 ኪሎ ነው ይሄ ዱቄቱ ማለት ነው። 1 ኪሎውን በ4 እንቁላል እየሰራሁ ለ3 ጊዜ እጠቀመዋለሁ ማለት ነው። እና የሩዙን ዱቄት የማደርገው ደግሞ በማንኪያ ነው። 3 ማንኪያ አደርጋለሁ በሾርባ ማንኪያው ማለት ነው። ለምንድን ነው ያም የሆነው? ድርቅ እንድል የሩዙ ዱቄት የሚደረገው ድርቅ ሲበሉት ከሽ እንድል ማለት ነው። እና 1 ማንኪያ ፒኪንግ ፓውደር አደርጋለሁ ማለት ነው። እንደምታዩት ይኸው ዱቄቴን አድርጌያለሁ። አሁን ደግሞ የሩዙን ዱቄት አደርጋለሁ ማለት ነው። እዚህ ጋር ይኸው የሩዙን ዱቄት በማንኪያ 3 ማንኪያ በሾርባ ማንኪያ 3 አደርጋለሁ ብያችኋለሁ። ይሄው 1 አረኩኝ። ድርቅ ያደርግልናል እሱ። 2 3 ከዛ ፒኪንግ ፓውደር ደግሞ በትልቁ ማንኪያ ተሆነ እንደዚህ ግማሽ የሚያክል ማለት አረጋለሁ። አሁን ይሄንን በደንብ አድርጌ እንትኑን እያረኩኝ ይሄ ሀሊብ ካራኩን እያረኩኝ በሀሊብ ካራኩ ነው ማለት ነው። ይሄንን ማቦካ አሁን እንግዲህ እንደምታዩት ሀሊብ ካራክ ጠብ እያረኩኝ አሁን እንግዲህ እንደምታዩት በሀሊብ ካራኬ በዚህ መልኩ አድርጌዋለሁ ማለት ነው። እንደምታዩት ቀጭን አይሆንም፣ ወፍራምም አይሆንም። እንደምታዩት በዚህ መልኩ በማንኪያ ነው የምጠቀመው እና እዛ ስጋግር በማንኪያ ስለሆነ ማንኪያው
በደንብ እንዲይዝልኝ አድርጌ ነው ማቦካው ማለት ነው። አያችሁት? በዚህ መልኩ ስጋግረው ስታዩት ደግሞ የበለጠ ትረዳላችሁ። ከለሩም እንደምታዩት ነው። ዛፈራኑና እንቁላሉ ከለር ሰጥቶታል። በዚህ መልኩ ነው። ስኳሩ በተመጣጣኝ ነው። ጣፋጭ መሆን ስላለበት ስኳር ይፈልጋሉ ማለት ነው። ይሄ ከቡናና ከሻይ ጋር ስለሆነ የሚጠቀሙት ማለት ነው። ውድ ቤተሰቦቼ እንግዲህ አሁን ይሄንን ከድኜ የተወሰነ ደቂቃ 15 ደቂቃ 20 ደቂቃም አስቀምጠዋለሁኝ። ከዛም በኋላ በደንብ እንትን ማለት የለበትም መብካት ምናምን የለበትም ማለት ነው። 15 ደቂቃ 20 ደቂቃ ከቆየ በኋላ ቀጥታ ወደ መስራት እገባለሁ ማለት ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። ውድ ቤተሰቦቼ በያላችሁበት ሆናችሁ ተከታተሉ። እሺ ውዶችዬ እንግዲህ ሊጣችን ይኸው በዚህ መልኩ ቦክቷል ማለት ነው። ይቦካል። ይሄ ራሱ ሀሜሮ ዱቄቱ ጃህዝ ስለሆነ ይኸው በዚህ መልኩ ቦክቷል ማለት ነው። አያችሁት? እኔም ስራ ይዤ ትንሽ እስከ 20 ደቂቃ የሆነ ቆይቼበታለሁ። ውፍረቱ እንደምታዩት እንደዚህ አድርጌ ስለምጠቀም ወፍራም ነው። ይሄው እንደምታዩት ማለት ነው። እዚህ ጋር መጥበሻ ጥጃለሁ። የተወሰነ ዘይት ነው ያደረኩት። ብዙ ዘይት አያስፈልገውም። እሺ ትንሽ ከታች እንትን እንዳይል ብቻ ነው የምንጠቀመው። በቃ በዚህ መልኩ አድርገዋለሁ። አሁን እለኩሰዋለሁ ማለት ነው። እሳቱንም ትንሽ ቀንሼ ነው የምጠቀመው። በጣም ፓወር አልሰጠውም። የተወሰነ ከመካከለኛም ዝቅ አድርጌ ነው የምጠቀመው ማለት ነው። እሳቱ ዘይቱ ይጋልና ከዛም በኋላ ሊጣችን እንጨምራለን ማለት ነው። እንዴት እንደምጨምር እንደምታዩት በማንኪያቱ እንደዚህ እያረኩኝ ለማንሳት እንደሚመቸኝ አድርጌ ነው ያቦካሁትን። ብቻ አድርገን በማንኪያቱ እናነሳለን። ያው ራሴ ቀራጭ ራሴ እንትን ስለሆንኩኝ የምጠቀመው አይመቸኝም። ላኪን ግን እየሰራው ታውታላችሁ ማለት ነው። እዚህ ጋር አሁን ዘይቴ እየጋለ ነው። ልክ በማንኪያቱ አንዳንድ ቦታ ነው ቁጭ ቁጭ የማደርገው ማለት ነው። በማንኪያቱ እየለካሁኝ ማለት ነው። እና የጠፋችሁም ቀላል ነው፣ ሰርታችሁ ሞክሩ። ከሻይ ከቡና ጋር የሚጠቀሙት ነው ማለት ነው። ከንፎርሽ ይባላል እና በጣም ይወዱታል አረቦች። ይኸው እንግዲህ የመጀመሪያ ዙሬን ጀምሬያለሁ ማለት ነው። እኔ እስከማድረግ ድረስ ይሄኛው ከታች ስለቀላ በመሀል እየገለበጥኩ ነው ማለት ነው ውዶችዬ። የደረሰው እንደዚህ ገልበጥ እያደረግን ይሄው እነዚህ ይቀራቸዋል። ከዛ ተላይ እንደዚህ ጫን እንለዋለን ማለት ነው እስከ ውስጥ እንዲበስልልን። ወዴች ይሄው በዚህ መልኩ እንግዲህ እንደዚህ እያረኩኝ የደረሰውን እያወጣሁ ያልደረሰውን እየገለበጥኩኝ በዚህ መልኩ እዚህ ጋር የሰራው ማለት ነው። እነዚህ ሁለቱ ይቀራቸዋል። ትንሽ ጠብቃቸዋለሁ ማለት ነው። እና ቀላል አሰራር ነው። ሰርታችሁ ትሞክሩታላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዳትረሱ እሺ። በዚህ መልኩ እንግዲህ ውድ ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። እንደዚህ እያደረኩ እንግዲህ ወደ መጨረሻ ሄጃለሁኝ ማለት ነው። ሞክሩት፣ ሰሩና ሞክሩት። በጣም ቀላል ነው። ተወዱታላችሁ እሺ፣ ተወዱታላችሁ። እንግዲህ አሁን ወደ መጨረሻ እየሄድኩ ነው። በማቅረቢያ ሳህኔ ወይም ሴትዮ ውጭ ይዛው ስለምትሄድ ውጭ ይዛበት በምትሄደው ሳህን አስተካክዬ ታውታላችሁ ማለት ነው። ደግሞ ስትበሉ ጣዕሙን ነው የምታውቁት ማለት ነው። በጣም አሜዚንግ ነው። ሞክሩ ሰርታችሁ እሺ ወዶቼ። እንግዲህ ይሄ መጨረሻ አካባቢ ላይ ደርሻለሁ ማለት ነው። በሐራራ ነው ማድረግ ያለብን እንዳይበርድ። በዚህ መልኩ ሰርታችሁ ሞክሩት። ቀላል ነው። በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ብዝት ይበልልኝ።